በየትኛው መከራችን ሰዓት በየትኛው ማዕበል ውስጥ እግዚአብሔር ባጠገባችን ነው። ትህትና የተሰበረ ልብ መገለጫ ነው። ትህትና የእግዚአብሔር መንገድ የሚከተል ሰው ባህሪ ነው። በድፍረት የምንሰራው ሆን ብለን የምንሰራው ሰውን ለመጉዳት የምንሰራው የዘራነውን እናጭዳለን። ሰላምን እንዝራ፣ ይቅርታን እንዝራ፣ በጎነትን እንዝራ፣ ቸርነትን እንዝራ፣ ይቅርታን እንዝራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች፣ የቅዱሳኑ ቤተሰቦች ሁላችሁ የእግዚአብሔር ሰላም በያላችሁበት ይድረሳችሁ። ለዛሬው የምንማማርበት የትምህርታችን ርዕስ ወውእቱ ይሁብ ዘርአ ለዘራእይ፣ እርሱም የምትዘሩትን ዘር ይሰጣችኋል። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ ተጽፎ በምናገኘው በሕያው በእግዚአብሔር ቃል እንማማራለን። ሁላችንም እንደምናውቀው ወቅቱ ወርሃ ክረምት ወይም የዝናብ ወቅት ሲሆን ስንዷ እመቤት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን 365 ቀናትን መጻሕፍትን በማሰናዳት ቅዱሳት መጻሕፍት ይልቁን መጽሐፍ ቅዱስ በየቀኑ እንዲጠና እንዲነበብ ሰዎች ሁሉ ከእግዚአብሔር ጋር እንዲገናኙ አዘጋጅታለች። ከነዚህም አንዱ በቅዱስ ያሬድ ስያሜ የተሰየሙ 52 ሰንበታት ናቸው። ከነዚህም የዛሬው ሰንበት ንጉሥ ውእቱ ክርስቶስ ማለትም ክርስቶስ ንጉሥ ነው በማለት በተለይም ከሐምሌ 11 እስከ 16 ባሉት ቀናት የምትዘምረውና የምታመሰግንበት የነገረ መለኮት ርዕሷ ነው። ቃሉም ክርስቶስ የዓለም ገዥ መሐሪና ፍሬን ለዘሪ የሚሰጥ አምላክ መሆኑን እንረዳበታለን። የዛሬውን አገልግሎት በአንድ ምሳሌ ልጀምር። አንድ ገበሬ ነበር ይባላል። ይህ ገበሬ በጣም ሰነፍ ከመሆኑ የተነሳ ዘር መዝራት ሳይችል ክረምቱ ያልፋል። ጎረቤቶቹ ሁሉ ዘርተው አርመው አዝመራው ሲደርስ ማሳቸው በአረንጓዴ ሲሸፈኑ፣ እሱ ግን ባዶ ማሳውን እየተመለከተ በየቀኑ ወደ እግዚአብሔር ይጸልይ ነበር። ጸሎቱም እንዲህ የሚል ነበር: አምላኬ ሆይ አንተ ሁሉን ቻይ ነህ፣ እባክህ በዚህ ማሳዬ ላይ ስንዴ አብቅልልኝ ወይም ዘር አብቅልልኝ እያለ ይቃትታል። በአካባቢው ያሉ አንድ አስተዋይ ትልቅ አባት ወደዚህ ወደ ሰነፍ ገበሬ ይመለከቱና ፈገግ ብለው እንዲህ አሉት: ልጄ ሆይ እግዚአብሔር ተአምራት አድራጊ አምላክ መሆኑስ እውነት ነው። ነገር ግን እሱ የሚያበቅለው አንተ በእምነት የዘራኸውን እንጂ አንተ በስንፍና ባዶውን የተውከውን አፈር አይደለም። ለመሆኑ መሬቱ ምን ብሎ እንዲያበቅልልህ ነው የምትጠብቀው? አሉት ይባላል። እውነት ነው። ይህ ምሳሌ ዛሬ ለሁላችንም ትልቅ የማንቂያ ደወል ነው። እግዚአብሔር አምላካችን የሕይወታችንን ፍሬ ለማብዛት የሚፈልገው እኛ በሕይወታችን ውስጥ ጥቂት ነገር ስንዘራ፣ ለዚሁ ነው ሐዋርያው ቅዱስ ጳውሎስ እንዲህ አለው: እርሱ የምትዘሩትን ዘር ይሰጣችኋል። እርሱ የተባለው አምላካችን እግዚአብሔር ነው። ሰጪውም እርሱ ነው። የሚሰጠንን በአግባቡ ስንጠቀም
አብዝቶ የሚጨምርልንም እሱ ነው። ይህን ርዕስ መሰረት በማድረግ የዕለቱን ምንባባት እያነጻጸን የእግዚአብሔርን ማንነት እንመለከታለን። የመጀመሪያው እግዚአብሔር ሰጭ ነው። አሁን ባነበብነው ወይም ባየነው በቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 9 ላይ ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ሕይወታችሁንም ፍሬ ያበዛል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ ይህ ቃል እግዚአብሔር የሁሉ ነገር ምንጭ መሆኑን ያስረዳናል። የምንዘራው ዘር ወይም ጉልበት፣ ገንዘብ፣ ዕውቀት፣ ፍቅር የራሳችን ሳይሆን እርሱ መጀመሪያ የሰጠን ነው። እግዚአብሔር ሰጭ ነው ስንል ያለ መንፈግ ለጋስ ነው ማለታችን ነው። ስጦታው የሚደነቅ ነው። የምናየውን ነገር ሁሉ የሰጠን እሱ ነው። ሐዋርያው ቅዱስ ያዕቆብ ለዚሁ ነው በጎ ስጦታ ፍጹም በረከት ከላይ ይወርዳሉ፣ እርሱም ከብርሃናት ጌታ ከእግዚአብሔር ማለት ነው። ስለዚህ እግዚአብሔር ያልሰጠን ነገር ምን አለ? የእግዚአብሔርን ሰጭነት ነው። እርሱ የምትዘሩትን ዘር ይሰጣችኋል ሲለን እግዚአብሔር እንድናፈራ፣ እንድናበዛ፣ እንድንባረክ የሚሰጠን ስጦታዎች አሉት። ስለዚህ በቅዱስ ጳውሎስ መልእክት በዚህ በሁለተኛ ቆሮንቶስ በተነበበው ላይ እግዚአብሔር ሰጭ መሆኑን ለዚሁ ነው ሊቁ ቅዱስ ኤጲፋንዮስ ያለ መከልከል ሰጭ፣ ያለ መንፈግ ለጋስ ነህ ብሎ እግዚአብሔርን ያመሰገነው። እግዚአብሔር ያልሰጠን ነገር ምን አለ? ሰው የሰጠንንማ ሰው መልሶ ይወስዳል ወይም ሰጠሁት ብሎ ያወራል። እግዚአብሔር ቢሰጥ የማያልቅበት ምን ያልሰጠን ነገር አለ? ለኛ በምድር ያለውን ሁሉ ሰጥቶናል። ከሰማይ ደግሞ ሕይወቱን ሰጥቶናል። እግዚአብሔር አብ የሚወደውን አንድ ልጁን ለዓለም አሳልፎ ሰጥቷል። ከዚህ የሚበልጥ ፍቅር ለማንም የለም። የእግዚአብሔርን ሰጭነት ለመግለጥ ብዙ ነገሮች አሉ። የምንተነፍሰው ይህ አየር የማን ስጦታ ነው? የእግዚአብሔር ስጦታ ነው። የምንሞቀው ብርሃን ሆኖ የምንመላለስበት ይህ ፀሐይ የእሱ ስጦታ ነው። ምድርን የሚያረሰርሰው ዝናብ የእሱ ስጦታ ነው። ሰጪው አምላካችን እግዚአብሔርን ቅዱስ ጳውሎስ እርሱ የምትዘሩትን ዘር ይሰጣችኋል። ሊቁ ቅዱስ ዮሐንስ አፈወርቅ ስለ መስጠት ሲያወራ ምጽዋት ወይም መስጠት ማለት መዝራት ማለት ነው። ዘርን መሬት ላይ ስትጥለው የጠፋ ይመስላል፣ ነገር ግን በበቀለ ጊዜ አብዝቶ ይመለሳል። አንተም ለድሃ የምትሰጠው ነገር እንደ ጠፋ አትቁጠረው። በእግዚአብሔር እጅ የተዘራ ዘር ፈጽሞ አይጠፋም፣ 100 እጥፍ ሆኖ ይመለሳል እንጂ ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ስለ ስጦታ ያወራል። ስለዚህ እኛ ከሰጪው ከእግዚአብሔር የተቀበልነውን እኛ ጋር እንድናስቀረው አይደለም፣ እኛም ለሌሎቹ እንድንሰጣቸው ነው። እግዚአብሔር በሰጠን ልክ ለሌሎቹ እንድናካፍል። ስለዚህ የእግዚአብሔርን ሰጪነት እንመለከታለን። በታማኝነት ስንዘራው ደግሞ እርሱ አብዝቶ ይባርከዋል። በዚህም እግዚአብሔር የዘሩ ምንጭ ወይም ሰጪ መሆኑ ተገልጿል። ሁለተኛው እግዚአብሔር የፍሬው ጠባቂ ነው። ዘሩን የሰጠው እግዚአብሔር ፍሬውን ይጠብቃል። በያዕቆብ መልእክት የተነበበው ይህ ቃል ነው። ቅዱስ ያዕቆብ በምዕራፍ 3 ላይ 2 አይነት ዘሮችን ያነጻጽራል። የመጀመሪያው ሥጋዊ ዘር፣ ሁለተኛው መንፈሳዊ ዘር ነው።
የሥጋ ዘር ክፉ ቅናት፣ አድመኝነት፣ ትዕቢት፣ ውሸት ናቸው። እነዚህ የተዘሩበት ማህበረሰብ ወይም ሕይወት ሁከትና ክፋትን ያጭዳል። መንፈሳዊ ዘር ደግሞ በመጀመሪያ ንጽሕት ናት አለ። በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላበት ጥርጣሬና ግብዝነት የሌለባት ናት አለ። ስለዚህ እግዚአብሔር ከሰጠን ዘር ላይ ፍሬ ይፈልጋል፣ ፍሬውን ይጠብቃል። ቅዱስ ያዕቆብ ሲያጠቃልል የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። በእውነትም ነው። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። ያዕቆብ 3:18 ላይ እግዚአብሔር ለሕይወታችን የሚሰጠን ዘር እውነተኛይቱንና ሰማያዊቱን ጥበብ ነው። እኛ ይህንን ከበጎነት ከትሕትና ከሰላም ጋር አስተባበርን በሰው ልጅ ልብ ውስጥ ስንዘራው እግዚአብሔር ደግሞ ያንን የዘራነውን የሰላም ዘር አብዝቶ የጽድቅ ፍሬ አድርጎ ያበቅልልናል። ይህንን ስናደርግ ደግሞ እግዚአብሔር በየትኛውም ሁኔታ ውስጥ ብንሆን አይተወንም። ሦስተኛው በሁኔታዎች የማይተወን ነው። ማን? እግዚአብሔር። በሁኔታዎች ስላልወደደን በሁኔታዎች አይጠላንም። በቅድመ ሁኔታ ስላላፈቀረን በቅድመ ሁኔታም እንዲሁ እግዚአብሔር አይተወንም። የሐዋርያት ሥራ የሚያስነብበን ይህንን ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 20 ላይ በዚህ ታሪክ ቅዱስ ጳውሎስና አብረውት የነበሩ ሰዎች በመርከብ ላይ ያሉ ታላቅ ማዕበል ተነሳ። ፀሐይና ከዋክብት ካልታዩባቸው ከብዙ ቀናት ጭንቀት በኋላ ተስፋ ቆርጠው ነበር። ነገር ግን ቅዱስ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ አይዟችሁ፣ እግዚአብሔር አለላችሁ። ደስ ይላል። እናት አያችሁ፣ ክርስቲያን ማለት አልጫ በሆነው ዓለም ውስጥ ጨው ሆኖ የሚገኝ ነው። ክርስቲያን ማለት ጨለማ በሰፈነበት ስፍራ ላይ ብርሃን ሆኖ መገለጥ ነው። የእግዚአብሔርን ተስፋ ማምጣት ነው። ዛሬ ብዙ ሰዎች በብዙ ሕይወት ውስጥ ተጨንቀዋሉ። እጅግ በሚያስጨንቅ መከራዎች ውስጥ ያልፋሉ። በጎውን ማን ያሳየናል? ወደ ብርሃን ማን ይወስደናል? እግዚአብሔር እኔን ረስቶኛል የሚሉ ብዙ ሰዎች አሉ። ለእነዚህ ሰው ክርስቲያን እግዚአብሔር አለላችሁ። ጳውሎስ ያደረገው እጅግ በጣም በሚያስጨንቅ ማዕበል፣ ነፋስ፣ በዚያ ላይ ጨለማ፣ የሚበሉት በማጣት በመራብ በመጠማት በዚህ መከራ ውስጥ ነበር ቅዱስ ጳውሎስ እግዚአብሔር አለላችሁ። ይልቁንም እንደውም ቅዱስ ጳውሎስ አስቀድሞ የማመልከው አምላክ የላከልኝ የእግዚአብሔር መልአክ በአጠገቤ ቆሞ ነበረ ብሎ እግዚአብሔር በመከራችን ሰዓት መላእክቱን እንዴት እንደሚልክልን እኛን ለመታደግ እንዴት እንደሚፈጥን እናያለን። በየትኛውም መከራችን ሰዓት በየትኛውም ማዕበል ውስጥ እግዚአብሔር ባጠገባችን አለ። መላእክቱን ስላንተ ያዛል። መላእክቱን ስላንቺ ያዛል። መላእክቱን ስለኛ ያዛል። እግሮቻችን በድንጋይ ከቶ እንዳይሰናከሉ፣ እሾህ እንዳይወጋን፣ እንቅፋት እንዳይመታን እግዚአብሔር ይጠብቀናል። ለዚሁ ነው እግዚአብሔር በሁኔታዎች የማይተወን አምላክ ነው የምንለው። ቅዱስ ቄርሎስ ዘእስክንድርያም ስለ ማዕበሉና ስለ ቅዱስ ጳውሎስ እምነት ሲያስተምር የእግዚአብሔር ሰው በማዕበል ውስጥ ሲሆን ማዕበሉን አይመለከትም አለ። ከማዕበሉ በላይ ያለውን መለኮታዊ ኃይል እንጂ። ስለዚህ በጭንቀት ውስጥ ላሉት የሰላምን ዘር ይዘራል ይላል። እውነት ነው። ሁኔታዎች ተስፋ በሚያስቆርጡበት ወቅት ቅዱስ ጳውሎስ እግዚአብሔር አለላችሁ በማለት እምነትንና ተስፋን በልባቸው ውስጥ ዘራ።
መርከቧ ብትሰበርም የአንድም ሰውስ ነፍስ ሳይጠፋ እግዚአብሔር አተረፋቸው። የሁሉም ሰው ነፍስ ተረፈ። የተረፈና የዳነ እንዲሁም የጠገበ ነፍስ እግዚአብሔርን ያመሰግናል። በአራተኛ ደረጃ የምናየው እግዚአብሔር የፍጥረቱ መጋቢ ነው። በዳዊት ምስጋና ላይ ያየነው ይህንን ነቢዩ ዳዊት በመዝሙሩ የእግዚአብሔርን መጋቢነት ሲያደንቅ እንዲህ ነው ያለው፣ ዘያበቁል ሳይረ ለእንስሳ ወሐመልማለ ለቅኔ ጓለ እምሕያው ከመ ያውፅእ እክለ እምድር። ምን ማለት ነው? ለእንስሳ ሳርን ለሰው ጥቅምም አትክልትን ያበቅላል እንጀራንም ከምድር ያወጣ ዘንድ ብሎ በመዝሙር 103 በቅን 104 ቁጥር 14 ላይ ዳዊት ይናገራል። ይህ የምስጋና መዝሙር እግዚአብሔር ተፈጥሮን እንዴት እንደሚያለመልም ያሳያል። ምድር ዘር ሲዘራበት እግዚአብሔር ደግሞ ወይንን ለደስታ ዘይትን ለብርሃንና ለፈውስ እንዲሁም እንጀራን ለመኖር ይሰጣል። ምድራዊ ምግብን ለስጋችን እንደሚሰጥ ሁሉ ለነፍሳችንም የሚሆነውን ሰማያዊ እንጀራን ያዘጋጅልናል። ስለዚህ እግዚአብሔር የምስጋና ጌታ ነው፣ የፍጥረቱ መጋቢ ነው። ለዚሁ ነው ምንስ እበላለሁ ምንስ እጠጣለሁ ብላችሁ አትጨነቁ። ዛሬ የኑሮ ውድነቱ ልጆቼን ምን አበላቸዋለሁ፣ ቤተሰቤን እንዴት አስተዳድራለሁ ብለን በብዙ ጭንቀት ውስጥ ያለን ሰዎች ከጭንቀቱ እንውጣ። የራሳችን ፀጉር እንኳን በፊቱ የተቆጠረ ስለኛ የሚጠነቀቅልን አምላክና አባት አለን። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ የሚያስጨንቃችሁን ሐዋርያው ቅዱስ ጴጥሮስ በመልእክቱ የሚያስጨንቃችሁን በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። እሱ የሚያስብልን ሐሳብ ደግሞ የሰላም ሐሳብ ነው። ከጨለማ ይልቅ የብርሃን ሐሳብ ነው። የደስታ ሐሳብ ነው። የይቅርታ ሐሳብ ነው። የኛ ደስታ ደስ የሚያሰኘው አምላክ ነው ያለው። አምስተኛ ላይ የምንመለከተው የዘሩና የመሬቱ ባለቤት ነው። ዛሬ የተነበበው የማቴዎስ ወንጌል ምዕራፍ 13 ቁጥር 18 እስከ 24 ነው። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው ይላል። በመቀጠልም በጭንጫ ላይ በእሾህ መካከልና በመልካም መሬት ላይ ስለወደቁ ዘሮችም ይናገራል። ስለዚህ ዘሩ የእግዚአብሔር ቃል ነው። መሬቱ ደግሞ የሰዎች ልብ ነው። በመልካም መሬት የተዘራው ቃሉን ሰምቶ የሚያስተውል 100፣ 60፣ 30 የሚያፈራ ነው። እግዚአብሔር ዘሩን ይሰጠናል። መሬቱን የማልማትና ቃሉን የማስተዋል ድርሻ ግን የኛ ነው። አረጋዊ መንፈሳዊ ስለ ዘር ሲናገር እንዲህ ነበር ያለው፣ የአምላክ ቃል በልብ ውስጥ እንደ ቅዱስ ዘር ነው። ሰይጣን በትዕቢትና በዓለማዊ ሐሳብ ሊሰርቀው ይፈልጋል። ስለዚህ ልብህን በትህትና አጥር ቅጠረው ይላል። ሰይጣን ደግሞ በትዕቢት በዓለማዊ ከንቱ ዕውቀት ሊያስታብይ ስለሚፈልግ አንተ ቃሉን በትህትና አጥር ቅጠረው። ትህትና ክብረትን ትቀድማለች። ትህትና የተሰበረ ልብ መገለጫ ነው። ትህትና የእግዚአብሔር መንገድ የሚከተል ሰው ባህሪ ነው። እኛ በዚህ አስቸጋሪ ወቅት በዙሪያችን ላሉ ሰዎች ምን አይነት ዘር እየዘራን ነው? በቤተሰቦቻችን መካከል ላይ ባል፣ ሚስት በልጆቹ ላይ ምን እየዘራ ነው? ዜጎች እንደ ዜግነታቸው በሕዝቦች ላይ ምን እየዘሩ ነው? ዛሬ እኮ የተዘራው ዘር ውጤት ይመስለኛል ምድሪቷን ሀገሪቷን የደም ምድር ያደረገው።
ዛሬ መተማመን የጠፋው የተዘራው ዘር ይመስለኛል አባቶች እንዲናቁ፣ ሽማግሌዎች እንዲዋረዱ የሆነው፣ ወጣቶች በየመንገዱ እንዲረግፉ የሆነው። የዘራነውን እናውቃለን። በተለይ በዚህ ዘመን እየጻፍን እኔ በጽሁፌ ምንድነው የዘራሁት? እኔ በንግግሬ ምንድነው የዘራሁት? እኔ በዜማዬ ምንድነው የዘራሁት? ከእግዚአብሔር የተቀበልከውን ወይስ ከሰይጣን የተቀበልከውን? ቅዱስ ጳውሎስ ትክክለኛውና ጤናማውን ዘር ሊሰጠን የሚችል እግዚአብሔር እንደሆነ እየነገረን ነው። ምክንያቱም መልካም ዘር ነዋ መልካም ፍሬ ማፍራት የሚችለው። ስለዚህ ምንድነው የዘራነው? በአንደበታችን የዘራነው ምንድነው? ዛሬ በየቦታው ሰዎች የሚገደሉበት የሚሞቱበት ሶሻል ሚዲያ ላይ ቁጭ ብለን በዘራነው ዘር መሰለኝ። አይምሰላችሁ፣ እግዚአብሔር የማንም ባለዕዳ አይደለም። እሱ የሞተለትን ሰው በጽሁፍ ገለኸው፣ በንግግር ገለኸው። የእግዚአብሔርን ሰው አማኙን ሰው ለሞት ዳርገኸው። እግዚአብሔር የሚተው ይመስላል፣ ያወራርዳል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳልና ብሎ ቅዱስ ጳውሎስ በገላትያ መልእክቱ ነግሮናል። ይቆያል እንጂ እናጭዳለን ንስሐ ካልገባን። እግዚአብሔር ባለማወቅ ወራት ለተሰራው ኃጢአት የንስሐን በር ከፍቶልናል። በድፍረት የምንሰራው ሆን ብለን የምንሰራው ሰውን ለመጉዳት የምንሰራው የዘራነውን እናጭዳለን። ዳዊት እኮ የዘራውን አጭዷል። መጽሐፉ የሚነግረን ያንን ነው። ማንም ሰው የእጁን ያገኛል። ምድራችን የምትፈወሰው እኛ ክርስቲያኖች በመካከላችን የሰላምን የእርቅንና የመተሳሰብን መልካም ዘር መዝራት ስንጀምር ብቻ ነው። እግዚአብሔር ሰላምን እንዲሰጠን እኛ በልባችን የሰላም ዘር ሊኖረን ይገባል። ምድር የተሰጣትን ነው የምታበቅለው። ጤፍ ተዘርቶ ስንዴ አይታጨድም፣ አልሰማንምም። በቆሎ ተዘርቶ ጤፍ አይታጨድም፣ አልሰማንምም። ስለዚህ የዘራነው ምንድን ነው? ፍቅርን ከዘራን ፍቅርን ነው የምናጭደው። ጥላቻን ከዘራን ጥላቻን ነው የምናጭደው። እግዚአብሔር ዋጋ ከፋይ ነው። ወይ ፈድዮ በከመ ምግባሩ፣ ለእያንዳንዱ እንደ ሥራው ሊከፍል ይመጣል። ሐዋርያው ቅዱስ ዮሐንስ በራእዩ በምዕራፍ 22 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋው ከኔ ጋር ነው። ስለዚህ አመፀኛውም ያምፅ፣ ቅዱሱም ይቀደስ፣ ርኩሱም ይርከስ። እነሆ በቶሎ እመጣለሁ። ይመጣል የእኛ ጌታ የፈሰሰውን ደም ተመልክቷል። ይመጣል እግዚአብሔር። ወንድምን ገለህ በሰላም ስትንቀሳቀስ ያያል እግዚአብሔር። በቤተ ክርስቲያን በክርስቲያኖች በአገልጋዮች መካከል ብዙ ልዩነት ሊኖር ይችላል። ግን ከመርከቧ አለመውረድ፣ ማዕበሉ ሲያናውጽ የጳውሎስን መርከብ ሁሉም በመርከቧ ውስጥ ነው የቆዩት፣ አልወረዱም። ለዛ ነው አንድም ነፍስ ሳይጠፋ ሄዳ ነው። ዛሬም ከመርከቧ ከቤተ ክርስቲያን አንውጣ። በሷ ውስጥ ካለን አንሰምጥም። መልካም የሆነውን ሁሉ ዘርተን በረከትን እንድናጭድ እግዚአብሔር ዛሬም ይጋብዘናል። እርሱ የምትዘሩትን ዘር ይሰጣችኋል ያለ የእግዚአብሔር ቃል ነው። ዘሩ ጌታችን ኢየሱስ ክርስቶስ ተርጉሞታል። ቃሉ የእግዚአብሔር ነው። ዘሩ የእግዚአብሔር ቃል ነው። እርሱ የሚሰጠን ሰላምን እንዝራ፣ ይቅርታን እንዝራ፣
በጎነትን እንዝራ፣ ቸርነትን እንዝራ፣ ይቅርታን እንዝራ። ያን ጊዜ ምድሪቱ ሰላም ትኖራለች። ክርስቲያኖች በአብያተ ክርስቲያናት ውስጥ ያለነው አገልጋዩም ተገልጋዩም የምንቀባበልበት መንገድ የእግዚአብሔር ቃል ሊሆን ይገባል። ዘሩ የእግዚአብሔር ቃል ነው። ዛሬ ዘረኛ ሰዎች የዘሩት ዘር ነው በቅሎ ምድሪቷን የደም ምድር አኬልዳማ ያደረጋት። በጣም ይገርማል። ኢትዮጵያውያን እንደዚህ እንዳልነበሩ ነው ታሪክ የሚነግረው እኮ። ምንድነው እየሆን ያለነው? ቆም ብለን ለምን ማሰብ አቃተን? ማስተዋል እንዴት ተሳነን? ሰዎች በእኛ ሞት እየቀለዱ እርስ በርሳችን እንደ ቀልድ ሕይወት ተሰጥቶት በምድር ላይ እንዲኖር እግዚአብሔር ወደዚህ ዓለም ያመጣውን ክቡር ፍጡር ጥቂት የሆነ እንስሳ ትንኝ የሞተ ያህል እንኳን በማይሰማን መልኩ ነው የምንገለው። እግዚአብሔር የሚሰጠንን ዘር ይዘን መልካሙን ዘር ዘርተን በምድር ላይ በተሰጠን ከሰማይ በታች በተሰጠን ዘመን በጎነት በማህበረሰብ መካከል በጎ ነገርን መዝራት፣ በሃይማኖት ቤተሰብ መካከል ቅዱስ ቃሉን የእግዚአብሔርን ቃል መንፈሳዊ ነገር መዝራት፣ በዚህ ጸጋ ስንጓዝ እግዚአብሔር ያንን ሕይወት፣ እግዚአብሔር ያንን ቤት፣ እግዚአብሔር ያንን ኑሮ ይባርካል። የተዘራው ዘር የእግዚአብሔር ቃል ሲያፈራ ደግሞ ምዕመናን ምንተ ንግበር ብለው ንስሐ ሊገቡ ይመጣሉ። ያን ጊዜ ስጋውና ደሙን ተቀብለው የመንግስቱ ወራሾች ይሆናሉ። ለዚህም እግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።